ቢላል አልሐበሺ ቢላል ኢብኑ ረባህ ረዲየላሁ ዐንሁ ነቢያችን አለይሂ ሰላቱ ወሰላም ከሞቱ በኋላ ቢላል ሐዘኑን መቋቋም ስላልቻለ መዲናን ለቆ ወጣ። ነቢያችን አለይሂ ሰላቱ ወሰላም በሌሉበት አዛን ማለት በጣም ከበደው። ናፍቆታቸውን መቆጣጠር አቃተው። ልቡ በጣም ተሰብሮ የሚኖርበትን ሀገር ከተቀመጠበት ከተማ ተሰዶ መኖሪያውን ሶሪያ አደረገ። ታዲያ ቢላል አንድ ቀን ሌሊት ከተኛበትኝ ረሱል አለይሂ ሰላቱ ወሰላምን በህልማቸው አየ። በህልሙም መጥተው እንዲህ ሲሉ ተመለከተ። ቢላል ሆይ ለምን ተውከን? ለምን አትጎበኘንም? አሉት። ቢላልም ደንግጦ እየተንቀጠቀጠ በናፍቆት ተነሳ። እቃውንም ጠቅልሎ ወደ መዲና ለመጓዝ የነቢዩን አለይሂ ሰላቱ ወሰላም ቀብር ለመጎብኘት አቀና። ለነቢዩ ያለው ፍቅር፣ ታማኝነት በአንድ ወቅት ሙስሊሞችን ሰላት እንዲሰግዱ አዛን ወደ ጠሩበት ከተማ ወሰደው። ቢላልም እዛ በደረሰ ጊዜ የነቢዩ አለይሂ ሰላቱ ወሰላም የልጅ ልጆች ሐሰንና ሁሰይን አዛን እንዲል ጠየቁት። ታዲያ በዚህን ጊዜ ቢላልም አይኖቹ በእንባ ተሞልተው አዛን ወደሚልበት ቦታ ወጣ። ከዛም አዛኑን ማድረግ ጀመረ። ቢላልም አዛኑን ሲያሰማ የመዲና ሰዎች ግልብጥ ብለው ወጡ። ልክ ነቢዩ ከቀብር የወጡ ነበር የመሰላቸው። ቢላል ግን አዛኑ መካከል ላይ ሲደርስ አልቻለም። አሽሀዱ አነ ሙሐመደን ረሱለላህ ለማለት እንባ ተናነቀው። ነቢያችን አለይሂ ሰላቱ ወሰላም ትዝ አሉት። ሊያወጣው ተናነቀው። የነቢያችን ፍቅር አሸነፈው። አለይሂ ሰላቱ ወሰላም ዛሬ ጁምዓ ነው። በነቢያችን አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። اللهم صل وسلم وبارك على نبينا محمد